የችግኝ ጠቀሜታው ትልቅ ነው። ብዙ ነገር ይጠቅማል። አንደኛ ከተለያየ መሬቶች ሲጎዱ ይጠብቃል፣ መሬቶችን ይጎዳል። ከዳነ በኋላ ደግሞ ወደ ሰብል መቀየርም ይቻላል። የተለያየ ነገር በቃ ትልቅ ጠቀሜታ አለው። ማህበረሰቡ ይህን ያስተከለው ለቤተ ክርስቲያኑ ትክክለኛ ጠቀሜታ ያለ ሆኖ ትክክለኛ በቃ ይህን ራስ ሆኖ በቃ ነገ ተደገደ ቢቻል ተደረትን እንጠብቀዋለን። የማይቻል ከሆነ ደግሞ ዘበኛ እናስቀምጥበታለን የሚል አቋም አለው። እኛው ያው አምናና ታቻውና ብዙ በሉናው ችግር ነው እንጂ አሁን ሙሉ በሙሉ በቃ ችግኝ ተከላ ተብሎ ሲባል አርሶ አደሩ ጭንቅ የለበትም። የመትከል ግዴታ አለበትና እንትንም አለው ፍላጎትም አለው። ስለዚህ ችግኞች ደግሞ አካለ መጠን ሲደርሱ በባለሙያ ተገምተው ወደ አገልግሎት እንዲውሉ ይደረጋሉ። አለ ለምሳሌ አሁን ቦሉ ተፋሰስ አለ፣ ታች ተፋሰስ አለ። ወደ 4-5 ተፋሰሶች አሉ። እነሱ አሁን እየደረሱ ነው፣ አገልግሎት ጥቅም እየሰጡ ነው ያሉ እና በዛ ልክ የጣውላ እንጨት የሚሆኑ እንጨቶች አሉ። ለምሳሌ እንደ ግራቪሊያ አይነቶች አሁን በጣውላ ነው የሚሸጡ በብዛት እና ስለዚህ አርሶ አደሩም እያሰነጠቀ የቤት ውድወርክ ስራውን እያሰራ ነው ያለ እና ይሄ ነው ጠቀሜታው ትልቁ። ሌሎችም አትክልት ለማገዶ ለከሰል የሚያገለግሉ አትክልቶች አሉ። እነዛንም አሁን ለማገዶም ለከሰልም ምናምን ለማብሰያ ለተለያየ ነገር እየተጠቀምንበት ነው ያለ።